ሰላም ጤና ይስጥልን የሂሬ ኒውስ ተከታታዮቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በኢትዮጵያ የጫት ተጠቃሚነት በከፍተኛ ሁኔታ እየጨመረ መምጣቱ ለአእምሮ ጤና ትልቅ ስጋት መሆኑ ተነግሯል። በጋምቤላ ከተማ ተከስቶ የነበረው ውጥረት ሙሉ በሙሉ ተረጋግቷል። እና አቶ ጌታቸው በትግራይ ከባድ የተባለ ህዝባዊ የፖለቲካ ትግል ልንጀምር ነው ብለዋል። ምክር ቤቱ ነገ መደበኛ ስብሰባውን ያካሂዳል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት የ5ኛ ዓመት የሥራ ዘመን 24ኛ መደበኛ ስብሰባውን ዛሬ በይፋ እንደሚያካሂድ አስታወቀ። በትግራይ ክልል ጋዜጠኞችን እስከ 25 ዓመት ሊያስቀጣ የሚችል አዲስ ረቂቅ ህግ መዘጋጀቱን አነጋጋሪ ሆኗል። የኢትዮጵያ አየር መንገድ የሱዳን መንገደኞች በዶላር እንዲከፍሉ ወሰነ። በቅርብ ቀናት ውስጥ ከፍተኛ ስጋት ፈጥሮ የነበረው የኢራንና የእስራኤል ቀጥተኛ የሮኬት ድብደባ ለጊዜው መቆሙ ተሰማ። ሁቲዎች በቀይ ባህር ላይ የእስራኤል የባህር ጉዞ ሙሉ በሙሉ ማገዳቸውን አስታወቁ። በአዲስ አበባ በምሽት መዝናኛ ቤት በተነሳ ጸብ የሰው ህይወት ጠፋ። በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በምሽት መዝናኛ ቤት ውስጥ በተፈጠረው ጸብ የአንድ ሰው ህይወት መጥፋቱን ተከትሎ ከግድያው ጋር ግንኙነት ያላቸውን ተጠርጣሪዎች በቁጥጥር ስር አውሎ ምርመራ መጀመሩን አስታውቋል። ግንቦት 30 ቀን 2018 ዓ.ም በአቃቂ ቃሊቲ ክፍለ ከተማ ወረዳ 13 ቱሉ ዲምቱ አካባቢ በሚገኝ ሆስቴስ ሆቴል ውስጥ ሲዝናኑ በነበሩ ሰዎች መካከል በተፈጠረ ጸብ አቡሽ ባዩ የተባለ ግለሰብ በሽጉጥ ተመቶ ህይወቱ አልፏል። ፖሊስ ከወንጀሉ ጋር በተያያዘ 12 ሰዎችን በቁጥጥር ስር አውሎ ምርመራውን አጠናክሮ ቀጥሏል። በጥበቃ ስር ከዋሉት መካከል በጸቡ ተሳትፎ የነበረው አንድ ግለሰብ፣ ከገዳዮች ጋር አብሮ ሲዝናና የነበረ ሌላ ተጠርጣሪ እንዲሁም ለጸቡ መንስኤ እንደሆነች የተጠረጠረች አዲስ አስተናጋጅ እንደሚገኙበት ታውቋል። በግለሰቦቹ መካከል በተፈጠረው አለመግባባት በሰዎችና በንብረት ላይ ጉዳት መድረሱን የገለጸው ፖሊስ ጉዳዩ ማች ታጥቆት የነበረውን ሽጉጥ ቀምቶ እንደገደለው አመልካች ማስረጃዎች ማግኘቱን አስታውቋል። የከተማዋ ፖሊስ ወደፊት የምርመራ ውጤቱን ይፋ እንደሚያደርግም ጨምሮ ገልጿል። ከዚህ የወንጀል ድርጊት ጋር በተያያዘ በማህበራዊ ሚዲያ የተዛባና የከተማዋን አሁናዊ የጸጥታ ሁኔታ የማይገልጽ መረጃ የተሰራጨ መሆኑን የገለጸው የከተማው ፖሊስ ዋና ጠቅላይ መምሪያ ማህበራዊ ሚዲያውን በመጠቀም ስጋት ለመፍጠር የሚደረጉ አላስፈላጊ ድርጊቶችን ለመግታት ህብረተሰቡ እውነተኛውን መረጃ ከትክክለኛው የመረጃ ምንጭ የመቀበል ልምድን እንዲያዳብር አሳስበዋል። በመሆኑም ህብረተሰቡ የሐሰተኞችን አሉባልታ በማክሸፍ በኩል ሁሉም የድርሻውን እንዲወጣ መልእክቱን አስተላልፏል። በኢትዮጵያ የጫት ተጠቃሚነት በከፍተኛ ሁኔታ እየጨመረ መምጣቱ ለአእምሮ ጤና ትልቅ ስጋት መሆኑ ተነግሯል። በየካ ኮተቤ ሆስፒታል የአእምሮ ሕክምና ክፍል ኃላፊ ዶክተር እስጢፋኖስ እንዳለማው እንደገለጹት የጫት ተጠቃሚነት ቁጥር ከፍ ማለት አሳሳቢ መሆኑን ገልጸዋል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ባወጣው መረጃ መሰረት በአንጻሩ የአልኮልና የሲጋራ ተጠቃሚነት አዲስ በወጡ የቁጥጥር ህጎች ምክንያት መጠነኛ ቅናሽ ማሳየቱ ተገልጿል። ይሁን እንጂ የሱስ ችግር ከአንጎል ባዮሎጂ ጋር በቀጥታ የተያያዘ በመሆኑ ህብረተሰቡ ተገቢውን ጥንቃቄ እንዲያደርግና የሚመለከታቸው አካላት በጫት ቁጥጥር ላይ ትኩረት እንዲሰጡ ተጠይቋል። የካ ኮተቤ ሆስፒታል የአእምሮ ህክምናን ከሌሎች የህክምና አይነቶች ጋር አቀናጅቶ የሰጠ መሆኑን ማስታውቋል። የካ ኮተቤ ሆስፒታል የአእምሮ ህክምናን በዘመናዊ መልኩ ተደራሽ ለማድረግ 145 የመኝታ አልጋዎችን አዘጋጅቶ አገልግሎት እየሰጠ እንደሚገኝም ተገልጿል። ሆስፒታሉ ከአማኑኤል ሆስፒታል ቀጥሎ ከፍተኛ ቁጥር ያለው የመኝታ አልጋ ካላቸው ተቋማት መካከል አንዱ መሆኑን የገለጹት ዶክተር እስጢፋኖስ አገልግሎቱም ለህፃናት፣ ለአዋቂዎች፣ ለአረጋውያንና ከሱስ ጋር የተያያዘ ችግር ላለባቸው ወገኖች በተለያዩ ክፍሎች ተለይቶ እንደሚሰጥ ገልጸዋል። በጋምቤላ ከተማ ተከስቶ የነበረው ውጥረት ሙሉ በሙሉ ተረጋግቷል። ዛሬ ማምሻውን በጋምቤላ ከተማ በአንድ የፌዴራል ፖሊስ አባል አማካኝነት ያልተጠበቀ የተኩስ ክስተት ተፈጥሮ እንደነበረ የክልሉ መንግስት በሰጠው ወቅታዊ መግለጫ አስታወቀ። ክስተቱን ተከትሎ የክልሉና የፌዴራል ጸጥታ አካላት በጋራ ባደረጉት ፈጣን እንቅስቃሴና የተኩስ ልውውጥ ውጥረቱን ሙሉ በሙሉ ማርገብ የተቻለ ሲሆን በአሁኑ ወቅት የአካባቢው ሰላምና መደበኛ እንቅስቃሴ ወደ ነበረበት ተመልሷል። የክልሉ መንግስት ጉዳዩ በህግ ተጣርቶ ተገቢው እርምጃ እንደሚወሰድ የገለጸ ሲሆን ማህበረሰቡ ባልተረጋገጡ ወሬዎች ሳይደናገጥ የዕለት ተዕለት እንቅስቃሴውን እንዲቀጥልና ከጸጥታ አካላት ጋር ያለውን ትብብር እንዲያጠናክር ጥሪ አቅርበዋል።
እና አቶ ጌታቸው በትግራይ ከባድ የተባለ ህዝባዊ የፖለቲካ ትግል ልንጀምር ነው ብለዋል። አቶ ጌታቸው ረዳ የሚመሩት የስምረት ፓርቲ በትግራይ ክልል የተደቀነውን የህልውና አደጋ ለመቀልበስ ከሌሎች የሰላም ኃይሎች ጋር የተቀናጀ ከባድ ህዝባዊ የፖለቲካ ትግል ለማካሄድ አዲስ አቅጣጫ መንደፉን አስታውቋል። ፓርቲው በክልሉ ያለው የግዳጅ ምልመላ፣ አፈሳና ስደት ክልሉን ለከፋ ጦርነት ድባብ ዳርጎታል ብለዋል። ስልጣን በኃይል የያዘው አካል ወጣቶችን ወደ ሱዳን በማሻገር ለውክልና ጦርነት እየዳረገ ነው ሲል የከሰሰው ፓርቲው በታህታይ አዲያቦ ገማሃሎ በተባለ ቦታ ደርሷል ባለው የወጣቶች እልቂት ማዘኑን ገልጿል። ህወሓት በበኩሉ ባለፈው ሳምንት በታህታይ አዲያቦ በተፈጸመ የድሮን ጥቃት በተዋጊዎቹ ላይ ጉዳት መድረሱን መግለጹ ይታወሳል። ምክር ቤቱ ነገ መደበኛ ስብሰባውን ያካሂዳል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት የ5ኛ ዓመት የሥራ ዘመን 24ኛ መደበኛ ስብሰባውን ዛሬ በይፋ እንደሚያካሂድ አስታወቀ። 6ኛው የህዝብ ተወካዮች ምክር ቤት ዛሬ በሚያደርገው በዚህ ስብሰባ በሀገሪቱ የኢኮኖሚና የደህንነት ዘርፎች ላይ ከፍተኛ ፋይዳ ያላቸውን 2 ወሳኝ ረቂቅ አዋጆች መርምሮ ያጸድቃል ተብሎ ይጠበቃል። ምክር ቤቱ በቅድሚያ የጉምሩክ አዋጅን እንደገና ለማሻሻል የቀረበውን ረቂቅ አዋጅ አስመልክቶ የፕላን የበጀትና የፋይናንስ ጉዳዮች ላይ ቋሚ ኮሚቴ የሚያቀርበውን ዝርዝር ሪፖርትና የውሳኔ ሐሳብ ይመረምራል። ይህንን የሪፖርት ግምገማ ተከትሎ ምክር ቤቱ ረቂቅ አዋጁን ያጸድቃል ተብሎ እንደሚጠበቅ ከፓርላማው የተገኘው መረጃ ያመለክታል። በተመሳሳይ ሁኔታ ምክር ቤቱ በነገው ዕለት በሚካሄደው ስብሰባ የሀገሪቱን ዲጂታል ሉዓላዊነት ለመጠበቅ የወጣውን ቁልፍ መሰረተ ልማቶችን የሳይበር ደህንነት ረቂቅ አዋጅም በሰፊው የሚመለከት ይሆናል። አዋጁን አስመልክቶ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሐሳብ በጥልቀት ከመረመረ በኋላ ረቂቅ አዋጁን በይፋ እንደሚያጸድቅ ይጠበቃል። በትግራይ ክልል ጋዜጠኞችን እስከ 25 ዓመት ሊያስቀጣ የሚችል አዲስ ረቂቅ ህግ መዘጋጀቱን አነጋጋሪ ሆኗል። በትግራይ ክልል ውስጥ ወታደራዊ ንቅናቄን የሚቃወሙ በትጥቅ ትግሉ ላይ ትችት የሚያቀርቡ ወይም መከላከያ ጥረቱን ያደናቅፋሉ የተባሉ ግለሰቦችና የሚዲያ ተቋማት ላይ ከባድ ቅጣት የሚጥል አዲስ ረቂቅ አዋጅ መዘጋጀቱ ታወቀ። ረቂቅ ህጉ በተለይ በህግ ባለሙያዎችና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞና ስጋት ቀስቅሷል። ዋና ዋናና አከራካሪ የሆኑ የረቂቅ ነጥቦች ወደ ኋላ ተመልሶ መተግበር ህጉ ደቀበት ቀን ይልቅ ወደ ኋላ ተመልሶ ጦርነቱ ወደ ተቀሰቀሰበት ጥቅምት 24 ቀን 2013 ዓ.ም ጀምሮ ተፈጻሚ እንዲሆን መደረጉ ይህ አሰራር ከኢፌድሪ ህገ መንግስትና ከዓለም አቀፍ የህግ መርሆች ጋር የሚጋጭ ነው ተብሏል። ጽኑ እስራት በማንኛውም የመገናኛ ብዙሃን ሰዎች በወታደራዊ ክስተት ውስጥ እንዳይሳተፉ ቅስቀሳ ያደረገ ወይም የተቃወመ ሰው ከ5 እስከ 25 ዓመት የሚደርስ ጽኑ እስራት እንዲቀጣ መደንገጉ። የሚዲያ ተቋማት እገዳ ወንጀሉ የተፈጸመው በሚዲያ አማካኝነት ከሆነ የገንዘብ መቀጮ፣ የስራ እገዳ፣ የፍቃድ ስረዛና የንብረት መውረስ ቅጣቶችም ይኖራሉ። ትችቶችን መከልከል በትግራይ ታጋዮች በሰማዕታት ቤተሰቦችና በጦርነት ሂደት ላይ የሚሰነዘሩ ትችቶችና ንቀቶችን ወንጀል አድርጎ እስከ 15 ዓመት እስራት ማስቀጣት። የባለሙያዎችና የመንግስት ምላሽ ተቺዎች ረቂቅ ህጉ በክልል ያለውን የመናገር የመጻፍና የፕሬስ ነጻነት ሙሉ በሙሉ ሊያጠፉ ይችላል የሚል ስጋት አላቸው። በአንጻሩ የህጉ ደጋፊዎች የክልሉን ደህንነትና የሰማዕታትነት ክብር ለመጠበቅ አስፈላጊ ነው ይላሉ። የክልሉ የፍትህ አካላት በበኩላቸው ሰነዱ ገና በረቂቅ ደረጃ ያለ በመሆኑ በቀጣይ ከህግ ባለሙያዎችና ከህዝብ ጋር ውይይት ተደርጎበት ህገ መንግስታዊ መብቶችን የሚጥሱ ድንጋጌዎች እንደሚያስተካክሉ አስታውቀዋል። የኢትዮጵያ አየር መንገድ የሱዳን መንገደኞች በዶላር እንዲከፍሉ ወሰነ። የኢትዮጵያ አየር መንገድ በሱዳን ለሚጓዙ የአውሮፕላን ትኬቶች ክፍያ በአሜሪካን ዶላር ብቻ እንዲፈጸም ያስተላለፈው ውሳኔ በሀገሪቱ ከፍተኛ የምጣኔ ሀብትና የህግ ክርክር አስነስቷል። አየር መንገዱ በፖርት ሱዳን የሱዳንን ፓውንድ መቀበል ያቆመው በሱዳን የገንዘብ ምንዛሬ አለመረጋጋትና የሚያገኘውን ገቢ ወደ ዋናው መስሪያ ቤት ለማስተላለፍ በመቸገሩ እንደሆነ ገልጿል። ይህ አዲስ መመሪያ ተጓዦች እጥረት ያለበትን የዶላር ምንዛሬ በጥቁር ገበያ ፍለጋ እንዲንከራተቱ ያስገደደ ሲሆን ይህ በተራው ህዝብ ላይ ከፍተኛ የዋጋ ጫና ከመፍጠሩም በላይ ቀድሞውኑ የደከመውን የሀገሪቱን የሀገር ውስጥ ገንዘብ ዋጋ ይበልጥ ያዳክመዋል የሚል ስጋትን ፈጥሯል። በሌላ በኩል የሱዳን ባለስልጣናትና የህግ ባለሙያዎች የአየር መንገዱ ውሳኔ ከሀገሪቱ የፋይናንስ ደንብ ጋር ሊጋጭ ይችላል ሲሉ እየተከራከሩ ነው። እንደነሱ ገለጻ ልዩ ፍቃድ ካልተሰጠ በቀር በማንኛውም የሀገሪቱ ክልል ውስጥ የሚደረጉ የንግድ ግብይቶችን በሙሉ በሱዳን ፓውንድ መፈጸም አለባቸው የሚለውን የሀገር ውስጥ ህግ የጣሰ ነው። ይህ አወዛጋቢ እርምጃ በሱዳን ውስጥ በሚንቀሳቀሱ ሌሎች ዓለም አቀፍ ኩባንያዎች ላይም ተመሳሳይ ተጽዕኖ ሊያደርስ እንደሚችል የኢኮኖሚ ባለሙያዎች እየተነበዩ ነው።
በቅርብ ቀናት ውስጥ ከፍተኛ ስጋት ፈጥሮ የነበረው የኢራንና የእስራኤል ቀጥተኛ የሮኬት ድብደባ ለጊዜው መቆሙ ተሰማ። ይሁን እንጂ ሁለቱም ወገኖች ስምምነቱ ከተጣሰ ጠንካራ አጸፋ እንመልሳለን ሲሉ ጥብቅ ማስጠንቀቂያ ሰጥተዋል። ኢራን በእስራኤል ላይ የምታደርገውን ጥቃት ማቆሟን የገለጸች ቢሆንም እስራኤል በደቡብ ሊባኖስ ላይ ጥቃት የምትሰነዝር ከሆነ ግን ድብደባዋን እንደገና እንደምትጀምር አስታውቃለች። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱም ወገኖች የተኩስ አቁም ስምምነቱን አክብረው መተኮስ እንዲያቆሙ ጠንከር ያለ ጥሪ አቅርበዋል። በምዕራባዊ ባንክ በጄሪኮ ከተማ አቅራቢያ የወደቁ የኢራን ሚሳኤል ፍርስራሾችን የአካባቢው ነዋሪዎች እየጎበኙ መሆኑ ተገልጿል። ስምምነቱ በቀጠናው ላይ አንጻራዊ ሰላም ያመጣል ወይስ ድጋሚ ወደ ለየለት ጦርነት ያመራል የሚለው ግን አሁንም በስጋት የሚጠበቅ ሆኗል። ሁቲዎች በቀይ ባህር ላይ የእስራኤል የባህር ጉዞ ሙሉ በሙሉ ማገዳቸውን አስታወቁ። የየመን ሁቲ በቀይ ባህር የሚደረግ በእስራኤል የባህር ጉዞ ላይ ፍጹምና ሙሉ እገዳ እንደሚጥል እያስታወቀ ሲሆን በውሃ መንገዱ ላይ ከእስራኤል ጋር ግንኙነት ያላቸው መርከቦች ደግሞ ኢላማ እንደሚደረጉ ገልጿል። ቡድኑ ባወጣው መግለጫ የእስራኤል ኢላማዎች ላይ ያነጣጠረ የሚሳኤል ጥቃት ማድረሱን ገልጾ የሚሳኤል ጥቃቶቹ የተፈለገውን ግብ በዝርዝር መትተዋል ብሏል። በእስራኤል ላይ የተፈጸመው የሚሳኤል ጥቃት እስራኤል በኢራን፣ በፍልስጤም፣ በሊባኖስ፣ በኢራቅና በየመን ለፈጸመችው መራራ ምላሽ መሆኑን ቡድኑ ገልጿል። ሁቲ በህዝባችን በፍልስጤም፣ በጋዛ፣ በኢራን፣ በሊባኖስና በኢራቅ ባሉ የትግል አጋሮቻችን ላይ የተጫነውን ፍትሃዊ ያልሆነ ከበባ እያየን በዝምታ አንቀመጥም ሲል ገልጿል። ሶማሊያዊ ዳኛ ኦማር አርታል ለዓለም ዋንጫ እንዲዳኝ ከአፍሪካ ተመርጦ ነበር። በቪዛ ቶሎ ካለመገኘት ተስተጓግሎ ከኬንያ በቱርክ ትራንዚት አድርጎ ተጉዞ አሜሪካ ደርሶ ነበር። ነገር ግን ባልታወቀ ምክንያት ወደ ቱርክ የአሜሪካ መንግስት መልሶታል። እኚህ ዳኛ በካፍ ቻምፒዮንስ ሊግ ተከታታይ ዓመት ፍጻሜ ሲመራ በጥሩ ብቃት ነበር። የአፍሪካ ዋንጫ ላይም ጥሩ ዳኝነታቸው አዳዲስ ጫማ በማድረጋቸው ምክንያት የአፍኮን ስፖርቱን ፑማ ስለነበር የሩብ ፍጻሜ ሳይመሩ ቀርተዋል። ነገር ግን ፊፋ ለዓለም ዋንጫ ስለመረጣቸው ታትተው ሲሰሩ ነበር። ነገር ግን ባልታወቀ ምክንያት ወደ ቱርክ ዳኛው ተመልሰዋል። የተከበራችሁ የሂሬን ኒውስ ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይህን ይመስሉ ነበር። መልካም ቆይታ።